ሰላም ቤተሰብ እንዴት ናችሁ? በያላችሁበት ዓለም ዳርቻ ሰላማችሁ ይብዛ። ዛሬ በሞክሸ ፊደላቶች መጠናል። ሞክሸ ፊደላት ማለት ተመሳሳይ ስም ያላቸው የተለያየ ቅርጽ ያላቸው ማለት ነው። ሞክሸ ፊደላት የምንላቸው ተመሳሳይ ስም አላቸው፣ ነገር ግን የተለያየ ቅርጽ ይኖራቸዋል ማለት ነው። እንዲሁም ደግሞ አገልግሎታቸው አንዳንዴ የተለያየ ሆኖ እናገኘዋለን። ነገር ግን የሚሰጡን ትርጉም ስናነባቸው የሚሰጡን ድምጸት ተመሳሳይ የሆነ ድምጸት አላቸው ማለት ነው። ዛሬ እነኚህን ሞክሸ ፊደላቶችን እናያለን። በጽሞና ተከታተሉን። ቤተሰብ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ሼር እያደረጋችሁ ቪዲዮውን እንጀምር። አብራችሁ ቆዩ። ሃ ሃ ሃ ሀሌታው ሃ ትባላለች። ሀሌታው ሃ ማለት የመጀመሪያው የፊደል ሁሉ የመጀመሪያዋ ፊደል ማለት ነው። የአማርኛ የፊደል ሁሉ የመጀመሪያዋ ፊደል ሀሌታው ሃ እንላታለን። አንድ አማርኛ ለመማር የሚፈልግ ተማሪ መጀመሪያ ላይ የሚቆጥራት ፊደል ሃ ናት። ሃ ብሎ ነው የሚጀምረው። ሃ ብሎ ይጀምራል ማለት ነው። ሀሌታው ሃ እንላለን። ሐመሩ ሃ ሐመሩ ሃ የምንላት ደግሞ ወደታች 3 ጣት ያላት ከላይ አቋም ነገር ያላት ማለት ነው። ሐመሩ ሃ እንላታለን። ሐመሩ ሃ እንላታለን ማለት ነው። ቀጣይ ደግሞ ብዙሃኑ ሃ እንላታለን። ብዙሃኑ ሃ እንላታለን። ብዙሃኑ ሃ እንላታለን ማለት ነው። ብዙሃኑ ሃ በጣም ጥሩ። አብረን እናያቸው፣ አንድ ባንድ እናያቸዋለን ማለት ነው። ሃ ሶስቱም ምን አይነት ድምጽ ነው ያላቸው? ተመሳሳይ የሆነ ድምጸት አላቸው፣ ነገር ግን በቅርጻቸው የተለያዩ ናቸው። እንዲሁም ደግሞ አንዳንዴ አገልግሎታቸው የተለያየ ሆነው ይገኛሉ ማለት ነው። አገልግሎታቸው የተለያየ ሆነው ይገኛሉ። ሁ ሶስቱም ምን እንላቸዋለን? ሁ እንላቸዋለን ማለት ነው። ሶስቱም ፊደላት ሁ እንላቸዋለን። ሶስቱም ፊደላት ወደ ቀኝ በኩል ቅጥያ ይኖራቸዋል። ነገር ግን የሀሌታው ሃ ሁ የተለየች ናት። የሐመሩ ሃ ሁ የተለየች ናት። የብዙሃኑ ሃ ሁ የተለየች ናት። የራሷ የሆነ ቅርጽ አላት ማለት ነው። ሶስቱ ምን አልናቸው? ሂ አልናቸው። ሂ የምንላት የሀሌታውን ሃ ቅርጽ ይዛ ነው የምትሄደው። የሀሌታውን ሃ ቅርጽ ይዛ ሄዳ፣ ነገር ግን ተመሳሳይ የሚያደርጋቸው ሶስቶቹም ጀላፍ አላቸው፣ እንዲሁም ደግሞ ሶስቶቹ ድምፅ አላቸው ማለት ነው። ሶስቶቹም ድምፅ አላቸው። በጣም ጥሩ። ሃ እንላቸዋለን። ሶስቶቹም ማን ናቸው? ሶስቶቹም ሃ ናቸው። ነገር ግን ሶስቶቹም በቅርጻቸው ይለያያሉ ማለት ነው። የመጀመሪያዋ የሀሌታው ሃ ቤተሰብ ናት። የሁለተኛዋ የሐመሩ ሃ ቤተሰብ ናት። የሶስተኛው ደግሞ የብዙሃኑ ሃ ቤተሰብ ናት ማለት ነው። ሶስቶቹም ሄ የሚል ድምፅ አላቸው። ድምፃቸው ምንድን ነው? ተመሳሳይ ነው አይደለ? የምናየው ሶስቱም ድምፅ ተመሳሳይ ነው። ነገር ግን የምናየው ሶስቱ ቅርጽ ደግሞ የተለያየ ነው። በአይናችን አይተን የተለያየ ቅርጽ እንዳላቸው ሶስቶችንም በደንብ አድርገን መገንዘብ ይገባናል ማለት ነው። ለምሳሌ ሐመር ብዬ ብጽፍላችሁ ሐመር ሃን አስገብቼ ሀሌታው ሃን አስገብቼ ደግሞ ሐመር ብዬ ብጽፍ ምንድነው? ሁለቱም ቃል የተመሳሰለ ትርጉም ነው የሚሰጣቸው። ሐመር ነው። ሐመር። ለምሳሌ ሀብል ብዬ በሐመር ሃ ብጽፍላችሁ፣ ሀብል ብዬ በብዙሃኑ ሃ ብጽፍላችሁ፣ ሀብል ብዬ በሀሌታው ሃ ብጽፍላችሁ ሀብል ነው። ምንም ሊቀየር አይችልም። ሀብል ነው። ነገር ግን ሶስቱንም ለማንበብ ሶስቱንም ፊደላት በደንብ አድርጎ ለይቶ ማወቅ መልካም ነው ማለት ነው። ኦኬ፣ ወደ ቀጣይ ስንሄድ ህ እንላለን። ህ ምን አላቸው? ሶስቱም የሚያቀራርብ አይነት ቅርጽ አላቸው። ነገር ግን የፊደል አጻጻፍ ስርዓትና ህጋቸው የተለያየ ነው ማለት ነው። ድምጻቸው ደግሞ የሶስቱም ምን ይባላሉ? ህ እንላቸዋለን ማለት ነው። ህ እንላቸዋለን። በጣም ጥሩ። ሆ እንላለን። ሁለቱ ሆ ያልናቸው የሀሌታው ሃና የብዙሃኑ ሃ ቀለበት ያላቸው ሲሆን ጭንቅላታቸው ላይ
ሐመሩ ሀ ደግሞ ሁለት እግሯ አጭር ይሆናል ማለት ነው። ሁለት እግሯ ወደ ቀኝ በኩል ያለው ሁለት እግሯ አጭር ይሆናል ማለት ነው። እነዚህ ሶስቱም ፊደላቶች ተመሳሳይ ስም አላቸው። ተመሳሳይ አገልግሎት አልፎ አልፎ እንጠቀምባቸዋለን። አልፎ አልፎ ደግሞ አገልግሎታቸው አንዳንዶች ይለያያሉ ማለት ነው። አንዳንዶች አገልግሎት አልፎ አልፎ የሚለያዩበት አለ። ለምሳሌ ሐመርኋን የምንጠቀምባት ሐመር ብለን ስንጽፍ ሀሌታውን ሀ ከመጻፍ ይልቅ ሞር ተወዳጅ የሚሆንልን በሐመሩ ሀ ብንጽፍ ሞር ተወዳጅ ይሆንልናል ማለት ነው። ሀገር ብለን ስንጽፍ ሀሌታው ሀ በዚችኛው ሀ ከምንጽፍ በሀሌታው ሀ በዚች ሀ ብንጽፍ ሀገር ብለን ሞር ተወዳጅ ይሆንልናል ማለት ነው። ኋላ ቀር ብለን በምንጽፍበት ደግሞ ይችኛዋ ሀ አለች አይደለ? ከዚች ላይ ቅጠል ተደርጎ 8ኛ ፊደል ተፈጥሮ ይኖራታል ማለት ነው። ስለዚህ ምን እንላታለን? ብዙሃኑ ሀ እንላለን ማለት ነው። ወደ ቀጣይ ፊደላት ደግሞ ስንሄድ ሰ ምን እንላታለን? ይችን ንጉሱ ሰና ሐመርኋ ብዙ ጊዜ የምታመሳስሉ ልጆች ያጋጥመኛል። እንዲሁም ደግሞ ጠና ሰ ሶስት እግር አላት። ሶስቱም እግሮቿ ደግሞ ወደ ላይ የዞሩ ናቸው። ወደ ላይ ሶስቱም እግር የተንጨፈረረ ነው። ሶስቱም እግር ወደ ላይ የተንጨፈረረ ነው ማለት ነው። ሐመሩ ሀ ደግሞ ሹካ ማንካ የፓስታ የምንበላበት ሹካ ማንካ አላ ፓስታ የምንቆርጥበት ስጎና ፓስታ ምናምን የምናገናኝበት አትክልት ምናምን የምንበላበት ማንካ አላ እሱ ሹካ ማንካ ይመስላል ማለት ነው። መያዣ አለው፣ ከዛ 3 ጣት አለው። ሹካ ማንካ ልክ እንደዛ ነው። መያዣ አለው፣ 3 ጣት አለው። ልክ ሹካ ማንካ ነው የሚመስለው ሐመርኋ። ሰ ደግሞ 3ቱም ጣት ወደ ላይ ይሆናል። 3ቱም ጣት ወደ ላይ የቆመ ነው የሚሆነው ማለት ነው። ሱ ስንል ደግሞ ቅጥል አላት። ይችኛዋ ሰ ደግሞ ማን ትባላለች? ሰዓቱ ሰ። ይችኛዋ ማን አለ? ንጉሱ ሰ። ይችኛዋን ደግሞ ሰዓቱ ሰ። የመጠሪያ ስማቸው የክብር የራሳቸው መገለጫ የሆነ የሞክሸ ሆሄያት ማንኛውም ሞክሸ ሆሄያት የራሱ ስም አለው። እነዚህም ደግሞ ይችኛዋ ንጉሱ ሰ እንላታለን። ይችኛዋ ደግሞ ሰዓቱ ሰ እንላታለን ማለት ነው። ሱ ስንል ሁለቱም ተመሳሳይ የሆነ ድምፅ አለው። ነገር ግን ላይኛው 3 ጣት ነው፣ ታችኛው ደግሞ 3 ጣት የለውም። 2 እግሮች አሉት መቆሚያ። ከላይ ጭንቅላቱ ላይ ቅጥያ ነገር አለው። ማን እንለዋለን? ሱ እንለዋለን ማለት ነው። ሱ ሲ ሁለቱም ማን አለው? ሲ የሚል ድምፅ አለው። ሲ ምን አላቸው ግን? ጀላፋ አላቸው። ተመሳሳይ የሆነ ጀላፋ አላቸው እግር፣ ነገር ግን ተመሳሳይ የሆነ ቅርጽ የላቸውም ማለት ነው። ተመሳሳይ የሆነ ድምፀት አላቸው፣ ተመሳሳይ የሆነ ስያሜ ያላቸው፣ ነገር ግን ተመሳሳይ የሆነ ቅርጽ የላቸውም ማለት ነው። ስንጠቀምባቸው ሰዓት ብንል በላይኛው ሰዓት ብለን በላይኛው ሰ ብንጽፍ ባለ 3 ጣቱ ሰ፣ በታችኛው ሰ ደግሞ ሰብለ ብለን ብንጽፍ ታችኛውን ሰ ካላወቅና ሰብለ የሚለውን በለለ ምናምን ብለን ልናነበው እንችላለን ማለት ነው። ሰብለ አይደለም ይላል፣ ሰበብለ ብለን ልናነበው እንችላለን። ሌላ ፊደል መስሎ ሊታየን ይችላል። ነገር ግን በደንብ አድርገን ጥንቅቅ አድርገን ካወቅነ ተመሳሳይ ፊደላትን ሞክሸ ፊደላትን አንድ አይነት ድምፅ እንዳላቸው ጥንቅቅ አድርገን ካወቅነ በዛኛውም ጻፍነ በዚህኛውም ጻፍነ እኛ ያኛውን ፊደል አናውቀውም ማለት አይጠበቅብንም። ሁሉንም የማወቅ ግዴታ አለብን አማርኛ እስከተማርነ ድረስ ማለት ነው። ሳ የምንላቸው ደግሞ ሳ የምላት ታችኛዋ አንድ እግሯ አጭር ነው፣ ላይኛዋ ደግሞ እግር መቆሚያ እግር ይደረግባታል ማለት ነው። ሴ የምንላቸው አምስተኛ ፊደላት ምን አላቸው ብለናል? ቀለበት አላቸው። ይችኛዋ ሴም ቀለበት ይኖራቸዋል ማለት ነው። የሰሱ ቤተሰብ የሁለቱም ሰ የሳቱ ሰም የንጉሱ ሰም ቀለበት ይኖራቸዋል ማለት ነው። ስ የምንላቸው ደግሞ ንጉሱ ሰ የምንለው ማለት ነው። ንጉሱ ሰ የምንለው ስ ይህ ወደ ግራ ወደ ቀኝ በኩል ገደም ያለ የተኛ ይመስላል ወደ ቀኝ በኩል። ይሄኛው ሰ ደግሞ ሰዓቱ ሰ የምንለው ጭንቅላቱ ላይ ምን ይኖረዋል? ጭንቅላቱ ላይ ወደ ግራ በኩል ዘመም ያደርጋል ጭንቅላቱ ማለት ነው። አንዳንድ ሰው ሰክሮ የሆነ ነገር ሲሆን ጭንቅላቱን እንዲህ ያወዛውዘዋል። ወደ ቀኝ በኩል ወይ ወደ ግራ በኩል ዘመም ያደርገዋል። ወደ ግራ በኩል ዘመም ያለች ናት ማለት ነው።
ሶ የምንላት ደግሞ ሰን እንጽፍና በመሃል በኩል በመሃላቸው ላይ አቋም እናደርግባታለን። በመሃል ላይ አቋም ዘዝቀን እናደርግባታለን። ማናታለን ይችን ሶ። ይችኛዋ ሶ ደግሞ የቀኝ እግሯ አጭር ይሆናል። የቀኝ እግሯ አጭር ይሆናል ማለት ነው። ስለዚህ ሞክሼ ሆሄያትን የሃን ሞክሼ ሆሄያት 3 እንደሆኑ የሰ ሞክሼ ሆሄያት ደግሞ 2 እንደሆኑ በደንብ አድርገን ጥንቅቅ አድርገን ማወቅ አለብን። ቀጣይ ሌላ ሞክሼ ሆሄያትን ይዤላችሁ እመጣለሁ። አብራችሁ ስለቆያችሁ ከልብ አመሰግናለሁ። በውስጥ መስመር ለመማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ወይም ደግሞ በ0927 15 51 29 በኢሞ በቴሌግራም እንዲሁም በዋትሳፕ ብትደውሉ ታገኙናላችሁ። በሳምንት 5 ቀን በቀን አንዳንድ ሰዓት እንሰጣለን። በቀንና በማታ ትምህርቱን እየሰጠን እንገኛለን። ደውሉልኝ። መልካም ጊዜ ተመኘሁ።